በመሬት ስፋቷ ከዓለም 9ኛ ደረጃ ላይ ትገኛለች። ከምስራቅ አውሮፓ ጫፍ እስከ ምዕራብ ቻይና ወሰን ድረስ የተዘረጋች ግዙፍ ሀገር፣ ምዕራብ አውሮፓን ሙሉ በሙሉ በውስጧ መዋጥ የምትችልበት ሰፊ መሬት አላት። ነገር ግን ማንኛውንም ተራ ሰው በመንገድ ላይ አቁሞ ካዛኪስታንን በካርታ ላይ አሳየኝ ወይም ዋና ከተማዋን ጥራ ቢሉት ብዙ ሰው ግራ መጋባቱ አይቀሬ ነው። ምክንያቱም ይህችን ታላቅ ሀገር ዓለም ገና በደንብ አያውቃትም። ይህች ምድር በማይታመኑ ተቃርኖዎች የተሞላች ናት። ወደፊት የምናያቸው የሚመስሉ ዘመናዊና ረጃጅም ሕንፃዎች በረዶ በበላውና ምን በማይበቅልበት በረሃ መካከል እንደ ተአምር ብቅ ያሉበት ምድር። በየቀኑ ለቁርስ የምንመገበው አፕል ወይም የፖም ዛፍ የመጀመሪያው የዘር መገኛ ምስጢራዊ ስፍራ ናት። የሰውን ልጅ የምድርን የስበት ኃይል አሸንፎ ለመጀመሪያ ጊዜ ወደ ጠፈር የተጓዘበት ታሪካዊ መግቢያ በርም ናት። ከዚህ ሁሉ በስተጀርባ ደግሞ ለዘመናት የዘለቁ የንጉሳውያን አገዛዞችን፣ የሶቪየትን የምህንድስና ዘመንንና ፍጹም ገለልተኛነት ተቋቁሞ ያለፈ በነጻነት የሚጋልብ የዘላንነት መንፈስ ዛሬም ድረስ በደማቸው ውስጥ ይፈሳል። ይህች ሀገር ካዛኪስታን ናት። ዛሬ ከተለመደው የካርታ መስመር ወጣ ብለን ይህ የመካከለኛው ኤስያ ድብቅ ግዙፍ አካል ለምን በዓለማችን ላይ ካሉ እጅግ ማራኪና ያልተፈተሹ ሀገራት መካከል አንዷ እንደሆነች ምስጢሩን እንፈታለን። የካዛክስታንን ማንነት በትክክል ለመረዳት በመጀመሪያ ሊያሰናክል የሚችለውን ያንን አስደናቂ ስፋቷን ማስተዋል አለብን። በዓለም ላይ ወደ ባህር መውጫ የሌላት ትልቁ ሀገር ናት። ከሀገሪቱ 1/3 በላይ የሚሆነውን ክፍል የሚሸፍነው ታላቁ የካዛክ ስቴፕ የተሰኘው ማለቂያ የሌለው የሳር ምድርና በረሃማ ሜዳ የበላይነቱን የያዘበት ስፍራ ነው። ለሺዎች ኪሎ ሜትሮች የሚዘልቅ ዛፍ የሌለው መንገድና ዘመናዊ ስልጣኔ የማይታይበት ሰፊ ምድር። በአይነ ህሊናው የሚታየው የአድማስ ጫፍ ነፋስና ሰማይ ብቻ ናቸው። ነገር ግን ይህችን ሀገር ባዶና ጠፍጣፋ ሜዳ ብቻ አድርገው እንዳያስቧት። ወደ ደቡብ ጫፍ ሲጓዙ ያጠፍጣፋ መሬት በድንገት ከሰማይ ጋር ይጋጫል። ከዚያም በበረዶ የተሸፈኑትና ከቻይና ጋር ተፈጥሯዊ ድንበር የሆኑት ረጃጅሞቹ የቲያንሻን ተራሮች ይታያሉ። ጥቂት ወደ ደቡብ ምስራቅ ሲጓዙ ደግሞ መሬቱ ተሰንጥቆ ችሪያንካይን የተባለውን አስደናቂ ገደል ያገኙታል። ብዙ ጊዜ የአሜሪካው ግራንድ ካኛን ታናሽ ወንድም ተብሎ የሚጠራው ቻሬን እንደ ቀኑ ሰዓት ቀለሙን የሚቀያየር በነፋስ የተጠረቡ የቀይ አፈር ድንጋዮችና ጥልቅ ገደላማ መንገዶች ያሉበት እጅግ ውብ ስፍራ ነው። ካዛክስታን በሩሲያ አህጉር መሃል ላይ ስለምትገኝና ከአምራች ውቅያኖሶች ፍጹም የራቀች በመሆኗ በምድር ላይ ካሉ እጅግ አስቸጋሪና ጽንፈኛ የአየር ጠባዮች አንዱን ታስተናግዳለች። በክረምት ወቅት ከአርክቲክና ከሳይቤሪያ የሚነፍሰው ቅዝቃዜ የሀገሪቱን የሙቀት መጠን እስከ ፖዚቲቭ ሳይሆን እስከ -40 ዲግሪ ሴልሲየስ ያወርደዋል። ወንዞችን ወደ በረዶነት ይቀይራል። የአውሮፕላን በረራዎችንም ያውካል። ነገር ግን ከ6 ወራት በኋላ የሀገሩ አየር ጠባይ ሙሉ በሙሉ ይገለበጣል። ያ የሳር ምድር በኃይለኛና ፀሐይ ያቃጥላል። የሙቀት መጠኑ ከፖዚቲቭ 40 ዲግሪ ሴልሲየስ በላይ ይሻገራል። ይህ ፍጹም የተፈጥሮ ተቃርኖች ምድር ነው። ከዚህ የሚኖሩትን ሰዎች ማንነት ቀርጾታል። ይህ በተፈጥሮ መካከል ያለው ግጭት በሀገሪቱ 2 ዋና ዋና ከተሞች ላይ በግልጽ ይንጸባረቃል። እነዚህ ከተሞች ሙሉ በሙሉ ከተለያዩ ዓላማት ጋር የተገናኙ ይመስላሉ። መጀመሪያ ዋና ከተማዋ አስታና ትገኛለች። ያለምንም መረጃ የአስታናን ፎቶዎች ብቻ ቢመለከቱ በማርስ ፕላኔት ላይ የተገነባ የስፍራ
መንደር ዲዛይን ሊመስሎት ይችላል። በ1990ዎቹ መንገባደጃ ላይ መንግስትና ዋና ከተማዋን ወደ ዝቅዝቃዜ ወደሚበዛበት ሰሜናዊ ሜዳ ለመውሰድ ከወሰነ በኋላ ከተማዋ ከባዶ ተነስታ በአጭር ጊዜ ውስጥ በቢሊዮን የሚቆጠር ዶላር የፈሰሰበት የዓለማችን ታዋቂ አርቲክቶችና መፈተኛ አውድ ሆኗል። ምንም አይነት ቀዳሚ ገደብ ሳይደረግላቸው የወደፊቱን ጊዜ የሚያሳዩ አስደናቂ መታሰቢያዎችን እንዲገነቡ ሙሉ ነፃነት ተሰጥቷቸው ነበር። ከከተማዋ በላይ ከፍ ብሎ የሚታየው ታዋቂው ባይትራክ ታወር ከላይ ግዙፍ የወርቅ መስታወት ሉል የተሸለመ ነጭ ሕንፃ ነው። የሳይንስ ልብ ወለድ ሐውልት ቢመስልም ትርጉሙ ግን ጥንታዊ የዘላን አፈታሪክን የሚወክል ነው። ሳምሩክ የተባለች ቅድስት ወፍ በሕይወት ዛፍ ላይ የጣለችውን የወርቅ እንቁላል ያሳያል። ጥቂት ራቅ ብሎ ደግሞ የሃን ሻተር የተባለው በዓለም ላይ በጥቅልነቱ የሚታወቀው ግዙፍ የድንኳን ሕንፃ ይገኛል። ልዩ ሙቀት ሰብሳቢ ቁስ የተሰራው ይህ ድንኳን በውስጡ የራሱ የሆነ ሞቃታማ የአየር ንብረት አለው። ግዙፍ የገበያ ማዕከል፣ የሚፈስ ወንዝና በቀጥታ ከማልዲቭስ በተጓጓዘ አሸዋ የተሰራ ሰው ሰራሽ የባህር ዳርቻ ጭምር ይዟል። ይህም የአካባቢ ነዋሪዎችን ውጭ የአየር ሁኔታ -40 ዲግሪ ሴልሲየስ በሆነበት ጊዜ እንኳን በሞቃታማ ውሃ ውስጥ እንዲዋኙ ያስችላቸዋል። ነገር ግን አስታና የካዛኪስታን ወደፊትና የአስተዳደር አንጎል ከሆነች፣ አልሜቲ ደግሞ የሀገሪቱ የባህል ልብ ናት። በግርማ ሞገስ ከተሳለፉት ሰሜናዊ ተራሮች ስር የተሸሸገው አልሜቲ የቀድሞዋ ዋና ከተማ ስትሆን ከአስታና ፍጹም የተለየ ስሜት አላት። ለምለም አረንጓዴና በሶቪየት ዘመን ሕንፃዎች የተሞላችው ሕያው ከተማ ናት። ሰፋፊ የእግር መንገዶች የናቃ የወጣቶች ባህል አላት። በአውሮፓውያን የአኗኗር በመካከለኛው እስያ ባህል መካከል የተሰነጠቀች ትመስላለች። በልዩ የቡና መሸጫ ሱቆች፣ በከርስ ምድር የጥበብ ማዕከላትና በአዲስ ቅመማ ቅመም ትኩስ ዳቦ ጠረን በተሞላ የገበያ ስፍራዎች የታወቀች ናት። በአልሜቲ ዙሪያ ባሉ የተራራ ሸለቆዎች ውስጥ ነው እንግዲህ በእጽዋት ታሪክ ውስጥ ካሉት እጅግ አስገራሚ ሚስጥሮች አንዱ የሚገኘው። ዛሬ በዓለም ላይ የሚባለው ማንኛውም አፕል ወይም የአፕል ዝርያ መነሻው በትክክል ከዚህ ስፍራ እንደሆነ ያውቁ ኑሯል። አልሜቲ የሚለው ስም ትርጉሙ በቀጥታ ሲተረጎም የአፕል አባት ማለት ነው። ለብዙ ዘመናት ሳይንቲስቶች የአፕልን መገኛ ለማወቅ ግራ ተጋብተው ነበር። ነገር ግን የዘረመል ጄኔቲክ ምርመራ በመጨረሻ የሁሉም ዘመናዊ አፕል ዲኤንኤ በደቡብ ካዛኪስታን ተራሮች ወደሚበቅለው ማሉስ ሰርቪሲ ወደ ተባለው የዱር አፕል ዝርያ እንደሚመራ አረጋግጧል። ዛሬ በእነዚህ ደኖች ውስጥ የመጓዝ በሚሊዮን የሚቆጠሩ ዓመታት በፊት የነበረውን የተፈጥሮ ጣዕም እንዳለ እንደማግኘት ማለት ነው። ነገር ግን እነዚህ የዱር አፕል ደኖች ከመገኘታቸውና ከነዚህ ዘመናዊ ከተሞች ከመግባታቸው ከመዘመናት በፊት ይህ ሰፊ ምድር ሙሉ በሙሉ የዘላኖች ይዞታ ነበረች። ለሺዎች ዓመታት ጥንታውያን የካዛክ ነገዶች በዚህ አስቸጋሪና ተለዋጭ ሜዳ ላይ የመኖርን ጥበብ ተከነውበታል። ፈረስን ለመጀመሪያ ጊዜ በማድቀቅና በማርባት በመጋለብ ዓለም አቀፋዊ የጦርነትና የንግድ ስልትን የቀየሩ ቀዳሚ የሰው ልጆች ነበሩ። ለእንስሶቻቸው ግጦሽ ፍለጋ ዘውትር የሚንቀሳቀሱ በመሆናቸው ባህላቸው በሙሉ ቀላል፣ ጠንካራና ከተፈጥሮ ጋር በጥብቅ የተገናኘ ነበር። የሚኖሩት ዮርተስ በተባሉ ክብ ከእንጨትና ከወፍራም ሱፍ በተሰሩ ድንኳኖች ውስጥ ነበር። እነዚህ ድንኳኖች ከአንድ ሰዓት ባነሰ ጊዜ ውስጥ ተፈታትነው ሊጫኑ ወይም ሊተከሉ የሚችሉ ከሳይቤሪያ ብርድና ከበጋው ቃጠሎ ሰዎችን በትክክል የሚከላከሉ ድንቅ የተፈጠራ ውጤቶች ናቸው። ዛሬም ቢሆን ፈጣን ዘመናዊነትን ባለበት ማህበረሰብ ውስጥ ያ የዘላንነት መንፈስ በኩራትና በጥብቅ ይጠበቃል። ዶንቦራ በተባለው ሁለት ክር ባህላዊ የእንጨት መሳሪያ ላይ በሚጫወተው ዜማ ውስጥ ይህንን መስማት ይችላሉ።
አንድ የተካነ የዶንበራ ተጫዋች መሳሪያውን ተጠቅሞ የፈረስ ጋላቢዎችን ኮቴ ድምፅ በትክክል መምሰል ይችላል። ይህም የሰፊውን ሜዳ ጥሬ ስሜት ወደ ህሊናችን ያመጣዋል። በገጠራማ ሸለቆዎች ውስጥ ደግሞ ቡርክቲቺ የተባሉትን በፈረስ ላይ ሆነው ግዙፍ የዱር ወርቃማ ንስሮችን አድነው እንደሚመጡ የሚያሰለጥኑ ባህላዊ አዳኞችን ዛሬ ማየት ይችላል። በአዳኙና በወፍ መካከል የጋራ እምነት ለመገንባት ዓመታትን ይፈጃል። ይህ ከትውልድ ወደ ትውልድ የተላለፈ የቅዱስ ባህል የካዛክ ማንነት ሕያው ምልክት ሆኖም ቆይቷል። ሆኖም የካዛክስታን ቅርስ በጥንታዊ ምድር ላይ በጥብቅ የተተከለ ቢሆንም ሀገሪቱ የሰው ልጅ በከዋክብት መካከል ለሚኖረው የወደፊት ሕይወት ፍጹም ወሳኝ የሆነ ምስጢርም ይዛለች። በደቡባዊ የሀገሪቱ ክፍል ገለልተኛና በፀሐይ በተቃጠለው በረሃ ውስጥ ባይኮኖር ኮስቶምስቱርዶም የተሰኘ ግዙፍና የተከለከለ ክልል ይገኛል። በአሁኑ ጊዜ በሩሲያ ተከራይቶ የሚንቀሳቀሰው ባይኮኖር ተራ የወታደራዊ እዝ ማዕከል አይደለም። በዓለም ላይ የመጀመሪያውና አሁንም ትልቁ ንቁ የጠፈር መንኮራኩር ማስወንጨፊያ ጣቢያ ነው። ይህ የካዛክ በረሃ የዓለም የጠፈር ውድድር የተወለደበት እውነተኛ ስፍራ ነው። በ1957 ዓመቱ ስፑትኒክ 1 የተሰኘው የመጀመሪያው ሰው ሰራሽ ሳተላይት ወደ ጠፈር የተወነጨፈበትና የሰውን ልጅ ታሪክ ለዘላለም የተቀየረበት ትክክለኛ ቦታ ነው። በ1961 ዓመቱ ዩሪ ጋጋሪን የተባለ ወጣት የሶቪየት ፓይለት በትንሽ ካፕሱል ውስጥ ተጭኖ ወደማይታወቀ ዓለም በመጓዝ ከጠፈር ሆኖ ወደ ምድራችን የተመለከተ የመጀመሪያ የሰው ልጅ ለመሆን የተነሳበት ታሪካዊ ቦታ ነው። የአሜሪካው የጠፈር መንኮራኩር ፕሮግራም ከተዘጋ በኋላ ለብዙ አስርተ ዓመታት ባይኮኖር ለዓለም አቀፍ የጠፈር ምርምር ብቸኛው መግቢያ በር ሆኖ ቆይቷል። ከአሜሪካ፣ ከአውሮፓ ወይም ከጃፓን የመጣ ማንኛውም ጠፈርተኛ ወደ ዓለም አቀፉ የጠፈር ጣቢያ አይኤስአይስ መጓዝ ከፈለገ ወደዚህ የካዛክስታን በረሃ መምጣት እንደ ሀገር በቀል ባህሉ ሮኬትን መባረክ እና ከባይኮኖር ታሪካዊ መድረክ መነሳት ነበረበት። ዛሬም ቢሆን በበረሃው አድማስ ላይ በባቡር ሐዲድ የማይንቀሳቀሱትን ግዙፍ የሶቪየዝ ሮኬቶች ማየት ታሪካዊ ክብደትንና የሳይንስ ልብወለድን በአንድ ላይ ያቀላቀለ አስደናቂ ትዕይንት ነው። ካዛክስታን በተለያዩ ዘመናት መካከል በሚያምር ሁኔታ የተቆለፈች ሀገር ናት። በአንድ ጊዜ ጥንታዊም እጅግ ዘመናዊም የሆነች ሀገር፣ የበረዶ ውሽንፍርና የሚያቃጥል የበረሃ ሙቀት በአንድ ላይ የሚገኙባት ምድር፣ ከዓለም እይታ የተሰወረች ሰፊ አድማስ ግዛት፣ በምዕራብና በምስራቅ መካከል ወሳኝ የኢኮኖሚና የባህል ድልድይ በመሆን ወደ ዓለም አቀፍ መድረክ እየገፋች ስትመጣ አሁንም ድረስ ለእውነተኛ ጉዞ ለጀብዱና አዲስ ነገርን ለማግኘት ከዓለማችን የመጨረሻዎቹ ድንግል ስፍራዎች እንደ አንዷ ሆና ትቀጥላለች። ይቺ ሀገር በዓለማችን ላይ ገና ያልተፈተሹ ግዙፍና አስደናቂ ማዕዘናት እንዳሉ እንድንገነዘብ ታደርጋቸዋለች። ያለፈው ታሪክ በሙዚየም ውስጥ ብቻ የማይቀመጥባት ነገር ግን ከወደፊቱ ጊዜ ጋር አብሮ በሕይወት የሚኖሩበት ስፍራ። ታዲያ ነገ ዕድሉን ካገኙ ይህንን የመካከለኛው እስያ ድብቅ ግዙፍ አካል ለመጎብኘት ያንን ከባድ የአየር ንብረት ተቋቁሞ ይጓዛሉ? ስለዚች ሀገር እጅግ ያስገረሙት ምንድን ነው? የአስታና አስደናቂ ሰማይ ጠቀስ ህንፃዎች፣ የዱር ንስር አዳኞች ወይስ በበረሃ የተሸሸጉ የጠፈር ማዕከል? ሐሳቦትን ከታች ባለው የአስተያየት መስጫ ኮመንት ላይ አካፍሉኝ። ይህንን በዓለማችን ላይ ባሉ እጅግ ማራኪና በተሳሳተ መንገድ በተረዱ ስፍራዎች ላይ ያደረግነውን ጥልቅ ጉዞ ከወደዱት የቪዲዮን የላይክ ምልክት መጫኑን አይርሱ። ለጓደኛው ያካፍሉት እና የሚቀጥለው ፍላጋችን እንዳያመልጠው ሳብስክራይብ ያድርጉ። ስለተመለከቱን እናመሰግናለን። በሚቀጥለው ቪዲዮ እንገናኛለን።